ከማይክሮ ፋይናንስ ወደ ንግድ ባንክነት የተለወጡ ተቋማት የ5 በመቶ የተበላሸ ብድር ገደብ የግብርናውን ዘርፍ እየጎዳ ነው ሲሉ ተናግረዋል። ከአነስተኛ የፋይናንስ ተቋማት ወደ ንግድ ባንክነት እየተቀየሩና ሁለገብ የባንክ አገልግሎት የሚሰጡ ተቋማት ብሔራዊ ባንክ መደበኛ የ5 በመቶ የተበላሸ ብድር ጥምርታ ጣረን መመሪያውን እንዲያሻሽል ጠይቀዋል። ባንኮቹ አሁን ያለው ለሁሉም የንግድ ባንኮች የተጣለው ወጥ የሆነ 5 በመቶ የተበላሸ ብድር ገደብ የግብርናው ዘርፍ ብድር እንዳያገኝ እያደረገ ነው። ይህም ከፍተኛ የፋይናንስ ተደራሽነት ማስፋፋት በሚያስፈልግበት ቦታ ላይ ጥረት የሚያዳክም ነው ሲሉ ይከራከራሉ። የብሔራዊ ባንክ ገደብ የፋይናንስ ስርዓቱንና ተቀማጮችን ለመጠበቅ ታስቦ የተዘጋጀ ቢሆንም ከፍተኛ አደጋ ላለበት ነገር ግን ወሳኝ ለሆነ የግብርና ገበያ አገልግሎት ለሚሰጡ ሁለገብ ባንኮች እንቅፋት ሆኗል። አቶ ፍሬው በቀለ የኦሞ ባንክ ምክትል ፕሬዚዳንት እንደተናገሩት ከዚህ ቀደም የባንክ አገልግሎት ያልነበራቸው ማህበረሰቦች አገልግሎት ያለውን ተፈጥሯዊ ስጋት አብራርተዋል። አቶ ፍሬው የራሳቸውን ልምድ በመጥቀስ ለአርሶ አደሮች የሚሰጡ ብድሮች ብዙውን ጊዜ በሚንቀሳቀሱ የእርሻ ንብረቶች የተያዙም ለአካባቢ ግጭቶችና ድንገተኛ አደጋዎች በጣም የተጋለጡ መሆናቸውን ገልጸዋል።